አላህ ወዳለባት ሰማይ እስከምትደርስም ድረስ ይቺ ሩህ ትሄዳለች አሉ። እስከ ሰባቱ ሰማይ ድረስ ትሄዳለች። ስለዚህ አምላክ አላህ ስብሐነሁ ወተዓላ ከሰባት ሰማይ በላይ ወይም ከአርሽ በላይ መሆኑን ራሱ ተናግሯል። እኔ የአይሁድ እምነት እያሉ የገለጹላቸው እነ ሾመር ኮምቦልሶች ናቸው። ቢስሚላህ ራህማን ራሒም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሁሱ እንደማሆን እያያችሁት ነው። ሩሃችን እኛ ስንሞት አለ ትወጣለች ከሰማይ ሰማይ ትወጣና አላህ አለበት ሰማይ ድረስ ትወጣለች አለ። አዑዙ ቢላህ ሚን ኩፍሪሂ ከዚህ ኩፍር አላህ ይጠብቀን። የት ነው አላህ አለ የምትለው? ከአርሽ በላይ ስትል አልነበር ነኝ? ወይም ደግሞ ከአርሽ በላይ ምን ማለት ነው? ይሄ ቅብዥር ይባላል። ስለዚህ እኔ አሁን በሱ በሁሱ መሰረት እስልምናን እንቀበላለን የምትሉ ሰዎች ምንድን አለ መሰላችሁ? ላ የጥሁሩ ነጃሰቱ ቢልበውል ነጃሳ በሽንት አይጣሃራም አይደለ? አንድ ነጃሳ የሆነ ነገር ሲነጀስብ በሽንት አታጣሃራውም። ለምን መሰላችሁ? የብስ ይነጀሳል እንጂ ጣሃራ የሚባለው ነገር አይታሰብም። ከዛ መተው ለምሳሌ እስልምና እንቀበል ብለው ወደ እስልምና ገቡ። ወደ እስልምና ከገቡ በኋላ ማንን ነው የሚያመልኩት? የሌላ አንድ ሶስተኛ ሰማይ የሚመጣ ሩሃችን ሲወጣ ደግሞ ስንተኛው ሰማይ? ሰባተኛው ሰማይ ላይ ያለ አርራህማኑ ዐለል አርሽ ስተዋ ሲጠቀስ ከአርሽ በላይ ያለ። ስለዚህ ሁሱ ለራሱ እምነት የለውም ለራሱ እምነት የለውም። ምናልባት ሙስሊም ነኝ ስላለ ብቻ እስልምና ላይ ነው ተብሎ አይባልም። አላሁ ዐዘ ወጀል በቦታም ሆነ በአቅጣጫ የሚገለጽ ጌታ አይደለም። የሙስሊሞች ጌታ አላህ ብለው የሚያመልኩት አላህ ብለን የምናመልከው ለይሰ ከሚስሊ ሸይ የሆነ አምሳያ የሌለው የሆነን ጌታ ነው። ስለዚህ አሁንም በድጋሚ እስልምናን መቀበል የምትፈልጉ ወንድሞች እህቶች ሁሱ ያስልመናል አትበሉ። ከሰለማችሁ በኋላ ምንድነው የሚሉት አይሁዳዎች? የአይሁዳ እምነት ነው ይሄ። በሰማይ ያለው ፈጣሪያችን ካዛ ሁሱም መጥቶ ሰማይ ላይ ነው ጌታችን አለ። ይሄን ሰውዬ እንዴት ነው ወደ እስልምና ሊያስገባቸው የሚችለው? ሁላችሁም ከሱ ልትርቁና ልትቆጠቡ ይገባል። ባረከላሁ ፊኩም።